18 ካራት 24 ካራት ልዩነታቸውን መጀመሪያ የሀገር ውስጥ ወርቅ ሲሆንና የውጭ ልዩነት አለው። ጥራት ያላቸው የወለጋ ወርቆች ምናምን የሚባሉ አሉ። ላይላቸው ላይ ዳይመንድ ነው ያለው ፈርጡ ማለት እሱ ዳይመንድ ነው። በዚህ መለየት እንችላለን። ያው አንዳንዴ እንትን ላይ ሜታል ኦልድ ምናምን ወርቅ ያለው አለ አይደል? እሱን ይዘው ቢመጡ ዲዛይን ትሰራላችሁ። አንዳንዴ ደግሞ ሮዝ ጎልድ የሚባሉም አሉ። 21 ካራት ወርቅ በነፃ እንጣጣቸዋለን። ሰላም እንዴት ናችሁ? ይህ ገበያ ሎጂ ነው። ገበያ ሎጂ እንግዲህ እንደምታውቁት የተለያዩ ገበያዎችን ነው ሪቪው የሚያደርገው። የዛሬ ሪቪዋችን የሚሆነው ደግሞ ወርቅ ላይ ነው። ወርቅ በግራም ስንት ገብቷል፣ ምን አይነት የወርቅ አማራጮች አሉ፣ እንዲሁም ደግሞ የከበሩ ድንጋዮችና ዳይመንዶች አሉ። ሀብ ጆለሪ ነው የምንገኘው። እንደምታዩት ውስጥ ገብተን ደግሞ ዋጋቸውንና ያላቸውን የወርቅ አይነቶች እናያለን። ተከተሉ። ሰላም እግዚአብሔር ይመስገን። ዛሬ ያለነው ሀብ ጆለሪ ነው። እስኪ ራስሽን አስተዋውቂና መጀመሪያ እናንተ ጋር ሰዎች ሲመጡ ምን አይነት አገልግሎቶች ማግኘት ይችላሉ የሚለው። ስሜ ቤቴሌም ይባላል። እኛ ጋር ሰዎች ሲመጡ ከወርቅ ጀመሩ እስከ ከበሩ ድንጋዮች አሉ። ያው የከበሩ ድንጋዮች ስልሽ ላይክ እንደነዚህ ኦፓል አጌቶች ምናምን አለ። ወርቅ ዳይመንድ፣ ከዳይመንድ ደግሞ ዝቅ ያለው ሞዛናይት 24 ካራት የተለጠፈበት ሞዛናይት ድንጋይም አለ። ሲልቨሮች አሉ። ወርቅ ንክር ሲልቨር ሆኖ ንክር ማለት ነው። እና ብዙ አይነት አማራጮች ስላሉ ጥሩ። እሺ ሰው መጀመሪያ ያው እስኪ ከብዙ ሰው ጥያቄ ልጀምርና እስኪ ወርቅ ላይ ብዙ ጊዜ ካራት ምናምን ይባላል። 21 ካራት 18 ካራት 24 ካራት ልዩነታቸውን መጀመሪያ እስኪ ንገሪኝ። ምንድነው 21 ካራት ማለት? እሺ የካራቶቹ ልዩነቱ ያው ጥራቱ ላይ ነው። 21 ካራት 24 ካራት ካራቶቹ በጨመረ ቁጥር ጥራታውን በዛው ልክ ነው። 18 ካራት የሀገር ውስጥ ምናምን የምንላቸው እንደዚህ አይነቶች አሉ፣ ሙሉ ሴቶች ማለት ነው። እንደገና ደግሞ በጋብቻ ቀለበቶችም አሉ። 21 ካራትም በፕሮሚስም አለ። ስለዚህ ካራቱ ቁጥሩ በጣም በጨመረ ቁጥር ነው ጥራቱን በዛው የሚጨምረው። ያ ነው ልዩነቱ ማለት ነው። ካራት በሀብሎችም አሉ። ሌላው ደግሞ የሀገር ውስጥ ወርቅ ሲሆንና የውጭ ልዩነት አለው። የውጭ ወርቅ ሲባል አብዛኞቹ የውጭ ወርቆች ተፈላጊ ናቸው። በቀለበትም በአንገትም። በወርቅ ጥራት ደረጃስ የሀገር ውስጥና የውጭ ልዩነት አለ? የሀገር ውስጥም ያው ጥራት ያላቸው የወለጋ ወርቆች ምናምን የሚባሉ አሉ። ግን ደግሞ የውጭዎችም ደግሞ በጣም ተፈላጊ ናቸው። የዋጋም ልዩነት አላቸው? አላቸው። አዎ። የትኛው ነው ሞር ኤክስፔንሲቭ ውድ ይሆን? የውጭ 21 ካራት በዚህ ሰዓት እየሸጥን ያለ ነው 30,000 ነው። የውጭ ሆኖ 21 ሆኖ የሀገር ውስጥ ደግሞ 28,000 ነው በግራም ማለት ነው። በግራም 18 ካራት ደግሞ 26,000 ነው እየሸጥን ያለ ነው። ነጭ ወርቅ ነው የሚባል ነገር አለ አይደል? እሱ ነገር ሪል ነው? ሪል ወርቅ ነው? ነጭ ወርቅ አለ በትክክል ወይስ ተቀላቅሎ ነው ምናምን የሚለው አለ? ግን አብዛኛው ነጭ ወርቅ እኛ ጋር አሁን ለምሳሌ ያለው በዳይመንድ ነው። ላይላቸው ላይ ዳይመንድ ነው ያለው ፈርጡ ማለት እሱ ዳይመንድ ነው። ስለዚህ ኖርማሊ ነጭ ወርቅም አለ። ነጭ ወርቅ ግን አለ ሪል ሪል እንጂ የተቀላቀለ ምናምን አይደለም። እንዴት ነው ትክክለኛ ወርቅ ስቼክ የምናደርገው? የሚታወቀው ብዙ ጊዜ ሲመጣ የምንፈትሽላቸው በአሲር ነው። አሁን እነዚህም ሁለቱን ልፈትሽልሽ በአሲድ ማለት ነው። ይሄ ወርቅ ነው። ይጽፋል ማለት ነው። ወርቅ ከሆነ እንትን ይላል። አሲዱን ስናረግበት ወርቅ ከሆነ አይጠፋም፣ እዛው ላይ ይቆያል። እንደዚህ የፈቀፈቀ እቺኛውን ለምሳሌ ወርቅ ናት። አሲዱ ሲደረግበት እንትን አይጠፋም። እቺ ደግሞ ናስናተሽ ኤግዛክት ነሐሷ ጠፋች። ወርቋ ግን እዛው እንዳሰመርኩበት ቁጭ ብሏል። በዚህ ወይ መፈተሽ እንችላለን። የተቀላቀለ ወርቅ ሲሆን እንዴት ነው የሚለዩት?
ይሄ የተቀላቀለ ወርቅ የምንለየው ካራቶቹ ዝቅ ይላሉ። 14 ካራት 10 ካራት የተቀላቀለ ካራቶቹ ዝቅ ስለሚሉ በዛ መለየት ይቻላል። እሺ አሁን የሰርግ ወቅት ነው። እስኪ ከቀለበቶችን ጀምርና ዋጋቸውን ምናምን አሳይ እስኪ ያላችሁን ዲዛይን የቀለበት። አብዛኛውን አሁን የሰርግ ወቅት ስለሆነ የጋብቻ ቀለበቶች ይፈልጋሉ። የጋብቻ እኛ ጋር ያለው 18 ካራት የሀገር ውስጥ ነው። ግን አንዳንዴ ውስጡ 21 ካራት ወይ ደግሞ 875 ተብሎ ስታምፕ ይመታበታል። ግን 18 ካራት የሀገር ውስጥ ነው። ዋጋቸውም 26000 ነው። በዚህ ሰዓት እየሸጥን ያለው ነው። ከወርቅ ደግሞ ወጣ ብለን እንትን ስንል 2 አይነት አማራጮች አዘጋጅተናል። በንክርና በልጥፍ ማለት ነው። ንክሩ ያን ያህል ብዙ አይቆይም። ቀለበት ላይ ሙሉ ሴቶች አሉን። እሱ እስከ 2 ዓመት 21 ካራት የተነከሩ ናቸው። ግን ቀለበት ላይ ብዙ የመቆየት አድቫንቴጅ የለውም። 24 ካራቱ ግን ልጥፍ ነው፣ ይቆያል። በዛ ላይ ሰርተፍኬቶችም አሉ። ኦኬ፣ ስለዚህ አይለቅም ማለት ነው። አይለቅም። እንደገና ሰርተፍኬቶችም ስላሉ የሆነ እንትን ካለ ይዘው መምጣት ይችላሉ ሰርተፍኬቱንም። እንደገና ደግሞ በፕሮሚስም ከላይ ሞሳናይት ድንጋይ በተደረገባቸው 24 ካራት ልጥፎች አዘጋጅተናል። በፒስ ነው የምንሸጠው። ይሄኛውን በፒስ 4 ግራም ወይ 3 ግራም እንደዛ ናቸው። በፒስ 35000 ነው እየሸጥን ያለነው። ቀለበቷ ይቺ 35000 ነች። ይሄኛው ደግሞ 77000 ብር ነው። አሁን ዲስካውንት ላይ ሆነን 70000 ብር እንጂ 100,000 የሚሸጡ ናቸው። አሁን ግን ያው የሰርግም ወቅት ስለሆነ ለሰውም በተመጣጣኝ ዋጋ ለመሸጥ 77000 ብር ነው እየሸጥን ያለነው። ከላይ ያሉት የሞሳናይት ድንጋይ ነው። ያው ሞሳናይት ድንጋይ ከዳይመንድ ትንሽ ዝቅ ያለ ነው። ዳይመንዶቹንም ደግሞ ፈልጋ ከሆነ ዳይመንዶችም አሉ ለሰው እንዳማራጭ አላችሁ። የጋብቻ ያው እንዳሳየውሽ በክቡ አለ። እንደገና ደግሞ ኤንጌጅመንት ሪንጎች በወርቅም ኖርማል ግላስ ባላቸው ማለት ነው። ከላያቸው ይሄኛው 21 ካራት የውጭ ሆኖ ኖርማል ግላስ ነው። እንደገና ደግሞ እነዚህ ደግሞ 24 ካራት ልጥፍ ባልኩሽና ከላያቸው ግን ሞሳናይት ድንጋዮች ናቸው። ልዩነታቸው የዋጋ ልዩነት አላቸው። ይሄ ሞሳናይት ድንጋይ ሆኖ 24 ካራት ላይ የተለጠፈበት ሲሆን በፒስ አሁን ዲስካውንት ላይ ስለሆነ በፒስ 70,000 ብር ነው እየሸጥን ያለ ነው። እቺኛዋ ደግሞ 21 ካራት ያው በግራም ነው። ከላይ ኖርማል ግላስ ናት። በግራም 30,000 ነው እየሸጥን ያለ ነው። ይሄኛው ግን በፒስ ነው 70,000። በፒስ ነው። ያው እነዚህንም ደግሞ ለመለየት ከተፈለገ ይሄኛውን በዚህ ማሽን አሳይሽ። እቺኛው ከላይ ያለችዋ ኖርማል ግላሳቶ ሞሳናይት ድንጋይ ናት እና በዚህ መለየት እንችላለን። ያው አንዳንዴ እንትን ላይ ሜታል ዳይመንድ ላይ አረንጓዴ ከሆነ ዳይመንድ ላይ ነው ያው ኦልሬዲ ስለሆነ እንደገና ከዳይመንድም በጣም ትንሽ ስለሆነ ዝቅ የሚለው ዳይመንድ ላይ መታሉ አንዳንዶቹ እና እንደዚህ እንደማሳየሽ። ይሄኛው ደግሞ ኖርማል ግላስ ስለሆነ አይመታም። ኦልሬዲ ማሽኑም አይመታው። ይሄ በቃ ግላስ ስለሆነ ኖርማል ግላስ ሆኖ 21 ካራት የውጭ ነው። በግራም 30,000 ነው እየሸጥን ያለው። ለጋብቻ ቀለበት ዝቅተኛ አፎርደብል የሆነ ዋጋቸው ስንት ነው? በግራም የጋብቻ ቀለበት ያው እንደነገርኩሽ 18 ካራት የሀገር ውስጥ ነው። ግን ውስጡ 21 ካራት ወይ 875 ተብሎ ስታምፕ ይመታበታል። ዋጋቸው 26,000 ነው በግራም። የጋብቻ ቀለበቶቹ ማለት ነው። የሀገር ውስጥ ፈርጥ ምናምን ሲኖረው አይለኝም። በእነዚህ በግላሶቹ ነው የሀገር ውስጥ ሆኖ ኖርማል ፈርጥ አላቸው። ይሄ ኖርማል ግላስ ከላይ ማለት ነው። በሞሳናይት የለንም። በሞሳናይት አሁን ላይ ያለው 24 ካራት ልጥፍ ነው እንጂ በወርቅ አይደለም ያላችሁ። እቺኛም ኖርማል ግላስ ሆና ያው የሀገር ውስጥ ናት። የሀገር ውስጥ 18 ካራት ናት፣ 26,000 ናት። እንደገና ደግሞ የሞሳናይት ከላይ ሞሳናይት ድንጋይ ያልኩሽ ሰርተፍኬቶች የራሳቸው ሰርተፍኬቶች አሉ። 24 ካራት ልጥፍ ሆኖ ሞሳናይት ያልኩሽ ማለት ነው። ይዘው መምጣት ይችላሉ፣ መቀየር ይችላሉ። ጋራንቲ ያላቸው ኢንተርናሽናል ናቸው ሰርቲፊኬቶቹ። ከውጭ ነው የምናስመጣቸው፣ አዲስ ናቸው። ናይስ። ሰው አሁን ወርቅ ይዞ ቢመጣ ኦልድ ምናምን ወርቅ ያለው አለ አይደል? እሱን ይዘው ቢመጡ ዲዛይን ትሰራላችሁ? እንሰራለን። የወርቅ ዲዛይን ሊሚት አይደለም ማለት ልክ እንደ ብር በፈለጉት አይነት እንትን ማሰራት ይችላሉ። እንደገና ሞሳናይት ድንጋይ ባልኩሽም ዳይመንዶችም አሉ። ከ150,000 ብር እስከ 500,000 የሚጠጋ ዳይመንዶችም አሉ። ይሄኛው 350,000 ብር የምንሸጠው በነጭ ወርቅ ዳይመንድ ነው። 500 የምትሸጥ ደግሞ
500 ያው ግላሳቸው ተለቅ ባለ ቁጥር ፕራይሳቸውን በዛው ልክ እንትን ይላል። አሁን ፒውር ዳይመንድ ነው። እቺ ከላይ ያለችው ፈርጥ ዳይመንድ ናት። እንትን ሪንጉ ደግሞ 21 ካራንት የውጭው ነው። እቺ ደግሞ ነጭ ወርቅ ነው። ከላይ ያለው ድንጋይ እንትን ነው ዳይመንድ ነው። ነጭ ወርቅ በዳይመንድ ማለት ነው። ነጭ ወርቅ ሲሆን ዋጋው አይለይም። በካራት ነው። በቃ ነጭም ሆነ ጎልድ በካራት ስለሆነ ልዩነታቸው በቃ የምንሸጠው በካራት ነው። ስለዚህ አሁን እናንተ ጋር ዳይመንድ ፈልገው የሚመጡ ሰዎች ከዝቅተኛው ከስንት ጀምሮ ማግኘት ይችላሉ? ዋጋ 130 ሺህ የምንሸጠው ዳይመንድ አለ። ይሄ ሹገር ዳይመንዶች የሚባሉ ማለት ነው። ከ130 ሺህ እስከ 800 ሺህ የሚሸጥ ዳይመንዶች አሉ። ዳይመንዱ ፈርጡ ተለቅ ባለ ቁጥር ፕራይሳቸውን በዛው ልክ ከፍ ይላል። በዚህ ሰዓት ያው 130 ሺህ እየሸጥን ያለ ነው። እቺኛዋ ናት። አነስ ባለ ቁጥር ያው ዋጋው ይበርካል። ካራቷ ስንት ነች? እቺ ካራቷ 18 ካራት። እኛ ጋር ያው በ150 ሺህ እየሸጥን ያለ ነው። እቺኛዋ ዳይመንድ ነው። ከላይ ፈርጧ ስላነሰች ነው ማለት ነው። ፈርጧ አነስ ስትል ያው ፕራይሱን በዛው ልክ ይቀንሳል። ፈርጡ ደግሞ ተለቅ ባለ ቁጥር ደግሞ ፕራይሱን እየጨመረ ይሄዳል። ስለዚህ አሁን እናንተ ጋር በጣም ተፈላጊነቱ የጨመረ የወርቅ አይነት የትኛው ነው? በጣም ትልቅ የሚባለው ግራም ያለው በግራምም በዲዛይንም የሚያምረውም ግራሙን በዛ የሚለው በሙሉ ሴት የምንሸጠው እንትን ነው። እንደነዚህ ማለት ነው። ይሄ አሁን ለምሳሌ 21 ካራት የውጭ ሆኖ ግራሙ ወደ 80 ግራም ይሄዳል እና 21 ካራት ደግሞ ያው በግራም 30 ሺህ ብዬሻለሁ። ስለዚህ በ80 ደግሞ ግራሙ በተለቀ ቁጥር እንትኖቹም ፕራይሳቸውም በዛው ልክ ከፍ ይላል። ዲዛይኖቹም እንደዚህ አይነት ዲዛይኖች አሁን አክቹሊ ወርቅ ከጌጥነት ባለፈ አሴትም ስለሆነ ገንዘብ እንደዚህ አይነት ነገር ላይ ሰው ንብረት ላይ ከማጌጥም በተጨማሪ እንደ ንብረት ቁጭ አድርገው ይጠቀሙበታል። ሌላው ደግሞ እስኪ ከሌክዠሪነት ደግሞ እንደዚህ አይነት ባለፈ ካዥዋሊ ኖርማል ጊዜ የሚደረገው ላይክ እንደነዚህ ወርቆች አሉ። ይሄም እንደዛው ነው። ኖርማል ቀን ያረጉታል። ይሄኛው 18 ካራት የሀገር ውስጥ ወርቅ ነው። ይሄኛው ደግሞ 21 ካራት የውጭ ነው። ያው በግራም እንደነገርኩሽ ነው። ይሄኛው ስንት ነው በግራም? 21 ግራም 30 ሺህ ነው። 30 ሺህ ይሄኛው የውጭ። ይሄ የሀገር ውስጥ ነው 18 ካራት ነው። 26 ሺህ ነው እየሸጥን ያለ ነው። ያው በግራም እነዚህ ዴይሊ የሚደረጉ ናቸው። ይሄ ደግሞ ለበዓላት እንደገና ደግሞ እንደ አልሽኝም እንደ ቅርስ የሚያስቀምጡት ነው። ያው የተለያዩ ወርቆች አሉ። ያው ማጫወቾቹም ኖርማል የተለያዩ ዲዛይን ያላቸው ብራስሌቶች፣ የአንገት ሐብሎች ጃን ላይት በጣም ስንት ግራም ነች እንትኑ? እቺ ወደ 5 ግራም ምናምን ትሄዳለች። ያው የውጪ 21 ካራት ናት። እነዚህ እንደዛው የተለያዩ ዲዛይን ያላቸው ላይክ እንደነዚህ። ኦኬ ይሄ ስንት ግራም ይሆናል? እሱ ኖርማሊ በግምት አንድ 15 ግራም ምናምን ይሆናል። ስንት ካራት ነው? 21 ካራት። 21 ካራት የውጭ ናቸው። እነዚህም የብራስሌቶች አንዳንዴ ደግሞ ሮዝ ጎልድ የሚባሉም አሉ። ላይክ እንደነዚህ ማለት ነው። ከለሩ ወደ ሮዝ ይሄዳል አይደል? ሮዝ ጎልድ የሚባሉም አሉ። እንደዚህ ይቀንሳሉ ዋጋቸው ወይስ እስከ በቃ በካራቱ ነው። ይሄም ካራቱ ላይ ያለ በካራቱ ነው ዋጋ የሚሸጠው። ካራቶቹ ናቸው የዋጋ መጨመርም መቀነስም የሚያሳዩት። የወርቆቹን ዋጋን ነግሬሻለሁ። ሙሉ ሴቶቹም በግራማቸው ነው ብዬሻለሁ። እንደዚህ ደግሞ ይሄን ያክል ብሩም ወደድ ብሎባቸው ምናምን ከሚተውት ደግሞ እንደ አማራጭ ሲልቨር ሆኖ ንክርም አዘጋጅተናል። በሙሉ ሴት ሆኖ ወርቅ ንክር ማለት ነው። ሲልቨር ሆኖ የ21 ወርቅ ንክር ናቸው። እነዚህ በግራም 1500 ናቸው። ይሄ ደግሞ ያው የውጭ ነው ብዬሻለሁ። 21 ካራት 30 ሺህ ነው። እንደ አማራጭ ደግሞ ያው ለሰው የሚፈልገውን ዲዛይን መርጦ ብር ሆኖ ብዙ አይነት ዲዛይን አለ። ይሄን ለምሳሌ ነው ያሳየሁሽ። ብዙ አይነት ዲዛይኖች እንደገና ደግሞ እነሱም ያላቸውንም ማስነከር ይችላሉ። ብር ካለው ሲልቨር ካላቸው ማስነከር ይችላሉ። የተለያዩ ጌጣጌጦችን አምጥተው እኛ ጋር ማስነከር ይችላሉ። በጣም አዎ የተለያየ ጌጣጌጦችን አምጥተው ንከሩልን ካሉ ያው ዋጋው ግራም 400 ብር ነው እነሱ የሚያመጡት። እኛ ጋር ደግሞ ሲልቨር ሲወስዱ በነፃ ነክረን እንሰጣቸዋለን። በነፃ ነው ሲልቨር ከወሰዱ ሲልቨር ከገዙ 21 ካራት ወርቅ በነፃ እንሰጣቸዋለን፣ ነክረን እንሰጣቸዋለን። በጣም ቅድም ስገባ እዛ ጋር የከበሩ ድንጋዮች አይቻለሁና እስኪ ስለነሱ ደግሞ አንዳንድ ነገር
ያው በቤታችን ከወርቅና ከዳይመንድ ደግሞ ሌላው የከበሩ ድንጋዮች አሉ። እዚህ ጋር የምታያቸው ኦፓሎች ናቸው። ኦፓሎች በተለያዩ ባንገት ጌጦች፣ በጆሮ ጌጥ፣ በቀለበት አሉ። እንደገና ደግሞ በሙሉ ሴት የምንላቸውም ላይክ እንደነዚህ ይሰራል። ይሄ በሲልቨር ነው። ይሄ በሲልቨር ነው። ሙሉ ሴት ነው እየሸጥን ያለ ነው። 35,000 ነው ሙሉ ሴቱን ማለት ነው። ሙሉ ሴቱ 35,000። ቀለበቶችም አሉ። የሚፈልጉትን ደግሞ ከዚህ ውስጥ የመረጡትንም መቀየር እንችላለን። አሁን ይሄን ዲዛይኑን ወዳውት እቺ ውስጥ ይቀየርልን የሚሉ ከሆነ ከዚህ ውስጥ የመረጡትን እንቀይርላቸዋለን ማለት ነው። በጣም አሪፍ። አሁን የራሳችን እንደዚህ ከስተመር ሲልቨር ምናምን ያለው ሰው ጌጣጌጥ ያለው ሰው ቢመጣ እናንተ ጋር በእነዚህ ትሰራላችሁ? አዎ በሚገባ በሚፈልጉት መርጠው እንቀይርላቸዋለን። መሀሉ እንዲቀየርላቸው ይሄ ማጫወቻው ዲዛይኑ ለየት ብሎ እንዲቀየርላቸው ከፈለጉ እንቀይርላቸዋለን። እንደገና ደግሞ አብዛኞቹ ለስጦታ ምናምን እየገዙን ያሉት እንደዚህ በሙሉ ሴት ነው። በሙሉ ሴት በብር ሆኖ ፈርጦ እንደዚህ ኦፓል ማለት ተመራጭ ነው። ለስጦታ ምናምን ለመስጠት እነዚህን ይጠቀማሉ። ከኦፓል ደግሞ ሌላ የተለያዩ አጌቶችም አሉ። በቀለበትም ያው እንደነገርኩሽ ደግሞ ማስቀየር ከፈለጉ የራሳቸው ቀለበትም ካላቸው ይሄ ድንጋይ እንዲገባላቸው ከፈለገ ይዘው መጥተው መቀየር ይቻላል። ፈርጦቹም እንደ አማራጭ። እሺ፣ ስለዚህ እናንተን ሀብ ጆለሪን ለማግኘት የት ነው የሚያገኟቸው? አድራሻችን ቦሌ ደንበል ግራውንድ ፍሎር ላይ ሀብ ጆለሪ ቁጥር 24 ብለው ከመጡ ዳይመንዶች አሉ፣ እንደ ቅድም እንዳሳየዎች ሞሳናይት ድንጋዮች አሉ፣ ወርቅ ንክሮች አሉ። 24 ካራት ደግሞ ልጥፎች ሆነው በሞሳናይት ኦፓሎች፣ የከበሩ ድንጋይ አጌቶች፣ ብዙ አይነት አማራጭ ስላለ ማንኛውም መጥተው ማግኘት ይችላሉ ማለት ነው እናንተ ጋር። ያው በተጨማሪ ደግሞ ደንበል ላይ ሲመጡ ይሄ በወርቅና በከበሩ ድንጋዮች የሚታወቅ ሱቃችን ሲሆን በዛ በስተጀርባ ደግሞ በሲልቨር ብቻ የሚታወቀው ሱቅ ቁጥራችን 04 ከመጡ ያገኙናል። እሺ ቤቲ፣ በጣም ነው የማመሰግነው ስለነበረን ቆይታ። እኛም እናመሰግናለን። መልካም ቀን ይሁንላችሁ።